ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ረቡዕ አለ ለፍጥረት አራተኛ ለምስጋና አምስተኛ ቀን ነው። ለምስጋና ሶስተኛ ቀን ነው። በዚህም ቀን እመቤታችን ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ አእላፍ መላእክትን በፊት በኋላ በቀኝ በግራ አስከትላ የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ደፍታ የብርሃን ጫማ ተጫምታ የብርሃን ድባብ አሲዛ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰርፍ ይነጸፋል። ከዚያ ላይ ሁና ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ ትለዋለች። እሱም ተነስቶ ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ባርክኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ትባርከዋለች። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ በረቡዕ ውዳሴ ዘረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ኩሉ ሰራዊተ ሰማያት ይብሉ ብሎ ያመጣዋል። በዚህም ቀን የሚነበብ የሚጸለይ የሚተረጎም አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ቀን ሰራዊተ መላእክትን ሊቃነ መላእክትን አስከትላ መጥታለችና እያየ ያመሰግናታል። ምን ጊዜስ ተለይተዋትን ያውቃሉ ቢሉ እሱ እየቀደም እየበቃ ማየቱን መናገር ነው። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ አለቆች ያሏቸው ሰራዊተ መላእክት ንዕድ ነሽ ክብርት ነሽ ይላሉ። አሁን አለቆቹ የማያመሰግኑ ሰራዊቱ የሚያመሰግኑ ሆነው አይደለም፣ በሰራዊቱ ምስጋና ያለቆቹንም ምስጋና መናገር ነው። አንድም በሦስቱ ሰማያት በኤረር በራማ በኢዮር ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ። ሰማይ ዳግሚት ዲበ ምድር ከምድር በላይ ያለች ሁለተኛ ሰማይን ሆንሽ። ሁለተኛነቷ ለጽርሐ አርያም ነው። አንድም ከምድር በላይ ያለች የጠፈር ባልንጀራ ሆንሽ። ጌታ በአድማስ በኩል ሰማይና ምድርን አያይዞ ፈጥሯቸዋል። እንደ መሶብና እንደ መሶብ እፍያ እንደ ወጭትና እንደ ወስከንቢያ ወአስተጣበቅዋ ዲበ እብነ ኮሁ እንዲል ኆኅተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት። ፀሐይ በአራተኛው ዕለት በአራተኛው ሰዓት ከአራተኛው ኆኅት ተገይታ ብርሃኗን ሁለት ኬክሮስ አብርታ ገብታለች። እመቤታችንም በአራተኛው ክፍለ ዘመን ከአራተኛው ትውልድ ከቤተ ይሁዳ ተገይታ ፀሐይ ጌታን ጸንሳ ተገይታለችና ዘመኑ ዘመነ አበው ዘመነ መሳፍንት ዘመነ ነገሥት ዘመነ ካህናት ትውልዱ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ ነው።
ከብካብ ንጹሕ ወመርአ ቅዱስ ዘመርአዊሃ ሲል ነው። ሙሽራዋ ልዩ የሚሆን ንጽሕት የሰርግ ቤት። አንድም በቁሙ ወመርአ ቅዱስ ሰርጓ ልዩ የሚሆን ንጽሕት የሰርግ ቤት። በዚህች በሰርግ ቤት 4 ነገር ይደረግባታል። አዝማደ መራዊና አዝማደ መርዓት አንድ ይሆኑባታል። የመርዓዊና የመርዓት ተውህዶ ይደረግባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግባታል። አዝማደ መራዊና አዝማደ መርዓት አንድ እንዲሆኑባት በእመቤታችንም ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ፣ ሕዝብና አሕዛብ አንድ ሆነውባታል። የመርዓዊና የመርዓት ተውህዶ እንዲደረግባት በእመቤታችንም የትስብእትና የመለኮት ተውህዶ ተደርጎባታል። መብል መጠጥ እንዲገኝባት ሥጋው ደሙ ተገኝቶባታል። ዘፈን ጨዋታ እንዲደረግባት ትምህርት ተአምራት ተደርጎባታልና። ነጸረ አብ እምሰማይ አብ በልዕልና ሆኖ አየና ወይረከበ ዘከማኪ እንዳንቺ ያለ በንጽሕና በቅድስና የተዘጋጀች አላገኘም። ባያገኝ ፈነወ ዋህዶ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ ሙት ተሰቀል ብሎ ላከው። ወተሰባ እምኔኪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። አስተንፈሰ ወአጼነወ ወይረከበ ዘከማኪ ወሰምረ ማዕዛዚአኪ ወአፍቀረ ስነኪ ወፈነወ ሀብየኪ ወልዶ ዘያፈቅር እንዲል ሰአሊ ለነ ቅድስት ተቀዳሚ ተከታይ ከሌለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ኩሉ ትውልድ ያስተበጽኡኪ ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ፍጥረቱ ሁሉ አንቺን ብቻ ብፅዕት ብፅዕት እያሉ ያመሰግኑሻል። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም ትውልደ ሴም ትውልደ ያፌት ትውልደ ካም አንቺን ብቻ ብፅዕት ብፅዕት እያሉ ያመሰግኑሻል። ኩሉ አለ ከሊህ የወጣ ትውልድ የለምና። አንድም ትውልድ የሃልፍ ትውልድ ይተርፍ አንቺን ብቻ ብፅዕት ብፅዕት እያሉ ያመሰግኑሻል። ትውልድ ይተርፍስ ይሁን ትውልድ የሃልፍ እንደምን ነው ቢሉ ጢባርዮስ ቄሳር የሚባል ገናና ንጉሥ ነበር። ከገናንነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛ ነበር። አይሁድ ጌታን ቀንተው ተመቅኝተው ጸልተው ገርፈው ሰቅለው እንደገደሉት በሦስተኛው ቀን እንደተነሳ በ40 ቀን እንዳረገ እየሰማ የዚያን ሰው እናት ማን ባመጣልኝ እኔ መንግስቴን ለቅቄ ቋሚ ለጓሚ ሚስቴ ገረድ ደንገጥር ሁነን ስናገለግላት በንወር ነበር ብሎ አሰበ። አስቦም አልቀረ ሂዳችሁ የዚያን ሰው እናት አምጡልኝ እኔ መንግስቴን ለቅቄ ቋሚ ለጓሚ ሚስቴ
ገረድ ደንገጥር ሁነን እናገለግላታለን ብሎ 400 ጭፍራ በአራቱ ማዕዝን ሰደደ ላከ። ጌታም የእመቤታችን ተድላ ነፍሷን እንጂ ተድላ ሥጋዋን አይሻምና መልአኩን ሰዶ ነጥቆ ወስዶ በገነት ላሉ ነፍሳት ዛቲ ይእቲ መድኃኒትክሙ ኪያሃ ሰብሑ ብሎ ሰጥቷቸው ብፅዕት ከርስ እንተጾረተኪ ወብፁዓት አጥባት እለ ሐፀናኪ ወብፁዓት አዕይንት እለ ርእያ ኪያኪ አንቲ ውእቱ ሥጋ እምሥጋነ ወአጽም እምአጽምነ እያሉ አመስግነዋታልና ትውልድ ያሃልፍ አንቺን ብቻ ብፅዕት ብፅዕት እያሉ ያመሰግኑሻል አለ። የዚያም ሰው ወረታው እንዳይቀርበት ለመንግሥት የደረሰ ልጅ ነበረው፣ ሞተበት። ዛቲ ጦማር ዘተፈነወት እምሃበ ጢባርዮስ ንጉሠ ምድር ትብጻሕ ሀበ እግዚእየ ኢየሱስ ክርስቶስ ንጉሠ ሰማይ ወምድር ብሎ ጽፎ ወስዳችሁ ከጌታ የመቃብር አስተኙልኝ ይነሳል ብሎ ሰደደው። ወስደው ቢያስተኙት አፈፍ ብሎ ተነስቶ በፈረስ በሰረገላ ሁኖ ከቤቱ ገብቷል። በዚያም ሰው ሐዘን እንዳይጸናበት እመቤታችን ዮሐንስ ወንጌላዊን ሂደህ አስተምረው ብለው ሂዶ አስተምሮ አሳምኖ አጥምቆታል። እሱም አይሁድ እንደሰቀሉት አድርገህ ስለ ሐሳየኝ አለው። ራቁቱን አድርጎ ስሎታል። ወበከመ ሰቀሉኒ አይሁድ ራቅየ በኢየሩሳሌም ዳግመኑ በሮም አለው። ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳልም የመጣ ከዚያ ወዲህ ነው። ሎቱ ስብሃት ክብር ይግባውና ርጉማን አይሁድስ ራቁቱን አድርገው ሰቅለውታል። ስሎ ሲጨርስ ጽና ፍቅሩን ለማጠየቅ ቢስመው ወጠግአ ከናፍረ ስዕል ምስለ ከናፍረ ዮሐንስ ጉንዱየ ሰዓተ እንዲል 1 ሰዓት ተጣግቶ ቆይቷል። ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ስላንቺ ድንቅ ድንቅ ነገርን ተናገሩልሽ። ኢይትዓፀው አናቅጽኪ ወኢይጸልም ወርህኪ ወኢይዐርብ ፀሐይኪ ወለኪሰ ለሊሁ ውእቱ እግዚአብሔር ብርሃንኪ ለዓለም ብለው ምን ነው አመስግነይ ብትለው ወደ ሌላ ወደ መንግሥተ ሰማይ ሄደ ቢሉ ወደ ሌላ መሄዱም አይደል፣ መንግሥተ ሰማይ ሆኖ የሚወረስ ከእርሷ የነሳው ሥጋ ነውና። እስመ ኮንኪ አንቲ ማህደረ ለፍሱሃን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው ሆነሻልና። ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ የዚህ ዓለም ነገሥታት እለ ወልደ ንጉሥ ገብረ ክርስቶስ እለ ማርቆስ ዘትወርማቅ እለ ወንጌሉ ዘወርቅ ምረረ ገሃነመ እሳት ጣዕመ መንግሥተ ሰማያት እንዳለ አውቀው ዘውዳቸውን ህለተ ወርቃቸውን ህልቀተ ወርቃቸውን እየሰበሩ ለነዳያን እየመጸወቱ በተስፋሽ መንነው ከዓለም ወደ ገዳም ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ይህ ዓለም ለጌቶቻችን ያልሆነ ያልረባ ያልጠቀመ ለኛ ምን ይረባናል ምን ይጠቅመናል እያሉ በተስፋሽ መንነው ከዓለም ወደ ገዳም ይሄዳሉ። አንድም ተነበዩ ላዕሌኪ ኦ ሀገረ እግዚአብሔር
ሀገረ እግዚአብሔር እመቤታችን ነቢያት ስለ አንቺ ድንቅ ድንቅ ነገርን ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ እስመ ኮንኪ አንቲ ማህደረ ለፍሱሃን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት የማደሪያቸው ማደሪያ ሆነሻልና። ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ የዚህ ዓለም ነገሥታት እለ ዘይኑን እለ አርቃድዮስ በልጅሽ አምነው ጸንተው ይኖራሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም በልጅሽ አምነው ጸንተው ይኖራሉ። ለምንት የሐውር ወልደ ብእሲት ምስለ ብሉየ መዋዕል ወእለ አምሰጡ የሐውሩ ባቲ እንዲል ኦ ማርያም ኩሉ ትውልድ ያስተበጽኡኪ ኦ ለማለት ደግሞታል። ወይሰግዱ ለዘተወልደ እምኔኪ ካንቺ ለተወለደው ይሰግዳሉ። ወየዐብይዎ አብይ እግዚአብሔር ወአብይ ኃይሉ ወአብይ ስሙ እያሉ ያከብሩታል፣ ያመሰግኑታል፣ ያገኑታል። ሰአሊ ለነ ቅድስት አብይ እግዚአብሔር ወአብይ ኃይሉ ወአብይ ስሙ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። አንቲ ዘበአማን ደመና እንተ አስተራይኪ ለነ ማየዝናም ጥሩ ውሃን ቋጥረሽ የታየሽልን እውነተኛ የሐምሌ የነሐሴ ደመና አንቺ ነሽ። ልጇን እንተ በአማን ንጹሕ ዝናም ይለዋልና እርሷን ደመና አላት። ዘበአማን አለ ከሰኔ ከግንቦት ደመና ሲለይ የሰኔ የግንቦት ደመና ዳምኖ ሳይዘንም ይበተናል። የሐምሌ የነሐሴ ደመና ግን ዳምኖ ሳይዘንም አይበተንም። አንድም ደመና ኖህ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ መሥዋዕት ሰዋ። ጌታ እንደገና ብዝሁ ወተባዝሁ ወምልእዋ ለምድር አለው። እኔ ለምንየ የኔ ልጆች ኃጢአት መስራታቸውን ላይተዉ አንተ በንፍር ውሃ ማጥፋትህን ላትተው አይሆንም አለ። እንከሰ እሰይም ቀስትየ በውስተ ደመና ከመዳግመ ለምድር እያማስና በአይህ ከእንግዲህስ ወዲህ ከአራቱ ባህርያት የተፈጠረ ሰውን በንፍር ውሃ እንዳላጠፋው አራት ኅብር ይቀረጽልህ ብሎታል፣ ተቀርጾለታል። ይኸውም ቀይ፣ ነጭ፣ ጥቁር፣ ብጫ ነው። ቀዩ የእሳት ነጩ የውሃ ጥቁሩ የነፋስ እስመ ነፋስ ጸሊም በአርአያሁ እንዲል ብጫው የመሬት ከዚህም ቀዩና ነጩ ጎልቶ ይታያል። ከአራቱ ባህርያት የተፈጠረ ሰውን በንፍር ውሃ አላጠፋውም ሲል አንድም ደመና የእመቤታችን አራት ኅብር የአራቱ ባህርያት ጌታ ከእመቤታችን አራቱን ባህርያት አምስተኛ ባህርየ ነፍስን ነስቶ ሰው ለመሆኑ ምሳሌ ከዚያ ቀዩና ነጩ ጎልቶ እንዲታይ ጌታንም ወልድ እሁየ ቀይህ በትስብእቱ ጻዕዳ በመለኮቱ ይለዋልና። አንድም ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና፣ ነጩ የጥምቀት በአምሳለ ማይ ይሰጠናልና፣ ጥቁሩ የደሙ
በአምሳለ ወይን ይሰጠናልና፣ ብጫው የሥጋው በአምሳለ ኅብስት ይሰጠናልና። አንድም ደመና ኤልያስ አንቺ ነሽ፣ ይህስ እንደምን ነው ቢሉ ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ኃጢአት ይሰሩ ጣዖት ያመልኩ ጀመር። ኤልያስ ተው ኃጢአት አትስሩ ጣዖት አታምልኩ ቢላቸው አይሆንም ብለው ኃጢአት ይሰሩ ጣዖት ያመልኩ ጀመር። ኤልያስም እንዲህ ኃጢአት የሚሰሩ ጣዖት የሚያመልኩ በዝናም አብቅሎ በፀሐይ አብስሎ ቢመግባቸው አይደለም? እንግዲህስ ወዲህ የፈጣሪያቸውን ኃይል ይወቁት ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከመ ይረድ ዝናም ዘእንበለ በቃለ አፉየ ብሎ ሰማይን አወገዘው። ሰማይ ዝናም ለዘር ጠል ለመከር ነሳ። ምድርም የዘሩባትን አላበቅል የተከሉባትን አላጸድቅ አለች። እንዲህ አድርጎ በከተማ ተቀመጠ። መልአኩ መጥቶ ኤልያስ እንቅልፍ ታበዥ ከነብር ትፋዘዥ እንዲሉ ኤልዛቤልን ያህል ሰው ተጣልተህ ከዚህ ተቀምጠ ትቀመጣለህ? ሁር ፈለገ ኮራት ወበህየ ይሴስዩከ ቋዓት አፈጽባህ ፍናሰርክ። ፈለገ ኮራት ሂድ ውሃ ይመንጭልህ፣ ምግብህን ቋዓት ጧት ማታ አንድ እግር ሥጋ ያመላልሱልህ አለው። ፈለገ ኮራት ሄደ፣ ውሃ መነጨለት፣ ምግቡን ቋዓት ጧት ማታ አንድ እግር ሥጋ ያመላልሱለት ጀመር። ከወዴት እያመጡ ቢሉ ከነገስታቱ ቤት ሲታረድ እየነጣጠቁ፣ አንድም ነቢያት ካህናት መሥዋዕት ሲሰዉ ይህ የኤልያስ ፈንታ እያሉ ያኖሩ ነበርና ከዚያ እያመጡ 3 ዓመት ከመንፈቅ ድርቅ ሆነ። ጌታም ዝናም አዝንም ብሎ ይማልደኛል ሕዝቤን እታረቀዋለሁ ብሎ ቢያይ የፍጡር ልቡና ጨካኝ ነውና የማይማልደው ሆነ። ምግቡን አስቀረበት። ውሃ ሊጠጣ ቢሄድ ውሃይቱ ደርቃ አገኘ። ወደ እግዚአብሔር ቢያመለክት ሁር ሀገረ ሰራጵታ ወበህየ ትሴስየከ ብእሲት መበለት አለው። እንዲህ ማለቱ ሲሄድ የተራበውን የተጠማውን የደከመውን የወደቀውን የሞተውን እያየ አዝኖ ዝናም አዝንም ብሎ ይማልደኛል ሕዝቤን እታረቀዋለሁ ብሎ ነው። ሲሄድ የተራበውን የተጠማውን የደከመውን የወደቀውን የሞተውን አይቶ እያዘነ ሄደ። ወረከበ አሐተ ብእሲተ እንዘተ አጥብ ክልየ እፀወ ይላል። እንጨት ስትለቅም አንዲት ሴት አገኘ። ውሃ እባክሽ አላት። በኤልያስ ጊዜ ውሃ አለችው። የዚህን ያህል ስሜ ከፍቷል ብሎ ወእምአኮ ተማልኢ ሊተ ፍትሐ ኅብስት ያም ባይሆን ቁራሽ እንጀራ አምጭልኝ አላት። ወናሁ አአጥብ ክልኤ እፀወ እነሆ ጥቂት እንጨት እለቅማለሁ ሕያው እግዚአብሔርን እፍኝ ዝግኝ ጥርኝ ዶቄት አለች። ያችን አንተም እኔም ልጄም በልተናት ነገ እንሞታለን አለችው። በዚያ ወራት እሞታለሁ እንጂ እኖራለሁ ማለት አልነበረምና። ቀሱትኪኒ እንተ ሐሪጽ ልህኩትኪኒ እንተ ቅብእ እያሃልቃ በእላ መዋዕል ይቤ እግዚአብሔር።
ሐሪጽኪኒ እንተ ቀሱት ቅብእኪኒ እንተ ልህብት ሲል ነው። ይህ የረሃቡ ዘመን እስኪያልፍ ድረስ አይለቅ ይበርክት ብሏታል። አቅድሚ ሊተ ለኔ አስቀድመሽ ጋግረሽ ስጭኝ ለኪሰ ወለወልድኪ ድህረ ትገብሪ ላንቺ ለልጅሽ ኋላ ጋግረሽ ትመገባላችሁ አላት። አስቀድማ ጋግራ ሰጥታው በልቶ ጠጥቶ ወጥቶ ከሰገነት ተኛ። ወዲያው ልጇ ሞተ። ነቢየ እግዚአብሔር ከማይገባኝ ከኔ ከኃጢአተኛይቱ ቤት ገብተህ ኃጢአቴን ተመራምረህ ልጄን ትገልብኝ አለችው። እውነቷን እኮ ነው። እንግዲህማ ማን ነቢየ እግዚአብሔር ይለኛል? ያ ነፍሰ ገዳይ ወንበዴ መጣ ይሉኛል እንጂ ብሎ ወአርገ ቤተ ላይል ይላል። ከሰገነት ይዞ ወጥቶ አፉን ከአፉ እጁን ከእጁ እግሩን ከእግሩ አንድ አድርጎ እየተነሳ እየወደቀ ሲጸልይ በስድስተኛው ሙቀት ተሰምቶታል። በሰባተኛው አፈፍ አድርጎ አስነስቶታል። አሁን ኤልያስን ያህል ነቢይ በአንድ ጊዜ ሙት ማስነሳት ተስኖት አይደለም። በፍጹም ትጋት ኃጢአት እንዲሰረይ ተአምራት እንዲደረግ ለማጠየቅ ነው። አንድም ለጊዜው ሊደረግለት ያልወደደውን ተላጽቆተ ስዕል እንዲያስደርግለት፣ አንድም አራቱ ባህርያተ ሥጋ ሦስቱ ባህርያተ ነፍስ እንደተካከሉለት ለማጠየቅ። ከዚህ በኋላ ኤልያስም አስነስቶ እነሆ ልጅሽ ካንቺ ጋራ በሕይወት ይኖራል ብሎ ሰጣት። እሷም ነቢየ እግዚአብሔር በእውነት የእግዚአብሔር ሰው እንደሆንህ የእግዚአብሔርም ቃል አድሮብህ እንዳለ አሁን አወቅኩ አለችው። ይህም ብላቴና ዮናስ ይባላል። በዚህ ምክንያት ተከትሎት ሂዷል። ከዚህ በኋላ ጌታ ኤልያስን ሁር አስተርእዮ ለአክዓብ ዝናም የማዘንብ ነኝና ሂደህ አክዓብን ተገናኘው አለው። ሊገናኘው ሄደ። ንጉሡ አክዓብ ቢትወደዱ አብድዩ ሰራዊት አልቆባቸው ለፈረስ ለበቅሎ የለመለመ ሳር የጠራ ውሃ ለመፈለግ ሂደው ሳለ ኤልያስ አብድዩ ባለበት በኩል ሄደ። አንተኑ መምህርየ ኤልያስ መምህር ኤልያስ አንተ ነህ አለው። እወ ሁር ጸውዖ ለአክዓብ እግዚእከ ሂደህ ጌታህ አክዓብን ጠርተህ ይዘኸውና አለው። ነቢየ እግዚአብሔር አንተን ሲል ያላከበት ንጉሥ ያላማለው መኮንን የለም። በአንተ አድሮ ያለ መንፈስ ቅዱስ አነሳስቶ ወደ አንዱ ተራራ ቢወስድህ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቅጣይ ብለህ ነው። በዚያውስ ላይ ወረታዬን ባታውቅልኝ ነው እንጂ ኤልዛቤል ነቢያት ካህናትን ባስፈጀች ጊዜ 50ውን በአንድ ዋሻ 50ውን በአንድ ዋሻ አድርጌ ልብስ ምግብ እየሰጠሁ አድኜ የለም አለው። ሕያው እግዚአብሔርን ወዲያ ወዲህ አልልም አለው። ነቢያት ሕያው እግዚአብሔርን ካሉ ወዲያ ወዲህ አይሉምና ሂዶ ይዞት መጣ። አክዓብም ኤልያስን ምንጊዜ አግኝቼ ገድየው ሲል የነበር በኤልያስ አድሮ ያለ መንፈስ ቅዱስ በአክዓብ አድሮ ያለ ሰይጣንን አርቆት አንተኑ ኤልያስ ዘትገፈትዖሙ ለእስራኤል እስራኤልን እንደ መቅሎ የምትቆላቸው እንደ ዓሣ የምትገለባብጣቸው ኤልያስ አንተ ነህ አለው።
አኮ አነ ዘእገፈትኦሙ አላ አንተ ወቤተ አቡከ ወብእሲትከ ዘማ ምንንየ አንተ የአባትህ ወገኖች ዘማ ምሽትህ ዘማ ሚስትህ ኃጢአት እየሰራችሁ ጣዖት እያመለካችሁ እንጂ እስከ ማይዜኑ ተሐነክሱ በክልኤሆን ጌጋያቲክሙ ለእመ እግዚአብሔር አምላክ ኪያሁ ትልው ወኪያሁ አምልኩ ወለእመ ቤል አምላክ ኪያሁ ትልው ወኪያሁ አምልኩ አላቸው። አሁን ኤልያስን ያህል ነቢይ በእግዚአብሔር እመን የሚጭንበት ሆኖ አይደለም፣ ቤልን ሲያይ እንዲህ አለ እንጂ ላንተ 400 ለሚስትህ 450 850 ነቢያተ ሐሰት ካህናተ ጣዖት አሏችሁ። ከነቢያተ ጽድቅ አንድ እኔ ብቻ ቀርቻለሁ። መሥዋዕት እንሰዋና መሥዋዕቱን የተቀበለለት የዚያ አምላክ አምላክ ይባል አለው። እነሱም መከራው ጸንቶባቸዋልና ይሁንብን አሉ። ከጊዜውም ከመሥዋዕቱም ያስመርጣቸዋል። ከጊዜው ነግሁን ከመሥዋዕቱ ስቡን መረጡ። በሉ አርዳችሁ አወራርዳችሁ አፈሩን ጠርጋችሁ ደንጃውን ጸፍጽፋችሁ እንጨቱን ከዚያ ላይ ረብርባችሁ ሥጋውን ከዚያ ላይ ከምራችሁ ጸልዩ፣ አታቃጥሉት። እሳት ከሰማይ ወርዶ ያቃጥልላችሁ፣ ምልክቱ ይህ ነው አላቸው። አፈሩን ጠርገው ደንጃውን ጸፍጽፈው እንጨቱን ረብርበው ፊርዳውን አርደው አወራርደው ሥጋውን ከዚያ ላይ ከምረው ስምዓነ ቤል ስምዓነ ዳጎን እያሉ ይጸልዩ ጀመር። ቀድሞ በጣዖቱ አድሮ ያለ ሰይጣን ከመንደር እሳት ጭሮ አምጥቶ ያቃጥልላቸው ነበር። በኤልያስ አድሮ ያለ መንፈስ ቅዱስን አይቶ ፈርቶ ሸሽቶ የማያቃጥልላቸው ሆነ። እነሱም ባፋቸው ይፈቁ ባለንጋቸው ይገረፉ ጀመር። እስከ ሀየሎሙ ደም ይላል ደም አዙሮ እስኪጥላቸው ድረስ ስንኳን ገንዘባችን ሰውነታችን ሳይቀር ሰዋንልህ ለማለት። ወአሃዘ ይሳለቅ ቦሙ ኤልያስ ቴስብያዊ ይላል ይዘብትባቸው ጀመር። አምላካችሁ እንጂ ደካማ ነውና ከፈረፈር ወድቆ ይሆናል። ሁሩ አንስእዎ አምላካችሁ እንጂ እንቅልፋም ነውና ተኝቶ ይሆናል። ሁሩ አንቅህዎ አምላካችሁ እንጂ ዋዛ ፈዛዛ ወዳጅ ነውና ከረኞች ጋራ ይጫወት ይሆናል። ሁሩ ጸውዕዎ እያለ መሥዋዕተ ነግህ እንዳለፈ መሥዋዕተ ሰርክ እንደደረሰ ባየ ጊዜ እንከሰ ኮነክሙ ከእንግዲህስ ወዲህ በቃችሁ፣ ይህን ርኩስ መሥዋዕታችሁን አንሱ ብሎ አስነስቶ አፈሩን አስጠርጎ ሌላ አፈር ደልድሎ ደንጊያውን አንስቶ ሌላ ደንጊያ ጸፍጽፎ እንጨቱን ከዚያ ላይ ረብርቦ ፊርዳውን አርዶ አወራርዶ ሥጋውን ከዚያ ላይ ከምሮ ዙሪያውን ፈሰስ አስቀድዶ ድግሙ ሰልሱ እያለ 4 ቻል ውሃ አስመልቷል። 12 ይሆናል። እስከነ ይቀውም ማዩ ይላል ውሃው ዘልቆ እስኪታይ ድረስ። ከዚህ በኋላ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ እኔ እሾምበት እሸለምበት እበላበት እጠጣበት እከብርበት እወደስበት ብዬ አይደለም፣
ለአምልኮትህ ቀንቼ አምልኮትህ ይገለጽ ብዬ ነው እንጂ ጸሎቴን ስማኝ መሥዋዕቴን አሳርግልኝ ብሎ ወደ እግዚአብሔር ቢያመለክት የሰናፍጭ ቅንጣት ታህል እሳት ከሰማይ ወርዳ መብላት በሥጋው ይጀምራል። ሥጋውን በልቶ እንጨቱን፣ እንጨቱን በልቶ ደንጊያውን፣ ደንጊያውን በልቶ አፈሩን፣ አፈሩን በልቶ ውሃውን፣ ውሃውን ጠጥቶ ወለሐሰ መሬቶ ይላል። ከመሬቱ ስንዝር ሙሉ በልቶለት ተመልሶ አርጓል። እሊህንም 850 ነቢያት ሐሰት ካህናተ ጣዖት በፈለገ ኤፍራጥስ በሰይፍ አስመትቷቸዋል። ኃጢአት በጥምቀት እንዲሰረይ ለማጠየቅ። ከዚህ በኋላ ብላቴናውን አስከትሎ ወደ ደብረ ቀርሜሎስ ወጣ። ነቢያት ሲጸልዩ ልምድ አላቸው። ኤርምያስን ተኝቶ ይለዋል። ኤልያስን አንገቱን ከጉልበቱ ላይ ጥሎ ይለዋልና አንገቱን ከጉልበቱ ላይ ጥሎ ሲጸልይ ብላቴናውን ግባ በበስብ እየወጣህ እየገባህ ደመና ከውቅያኖስ ውሃ ጠልፋ ይዛ ስትወጣ አይተህ ንገረኝ አለው። 6 ጊዜ እየወጣ እየገባ ሲመለከት ቆይቶ በሰባተኛው መጠነ ሰኮና ብእሲ የምታህል ደመና ከውቅያኖስ ውሃ ጠልፋ ይዛ ስትወጣ አይቶ ነገረው። ሂደህ ለአክዓብ ስንኳን ይህን ያህል ዘመን የኖረ ዝናም ውሎ አድሮ የመጣ ዝናም ኃያል ነውና ሰውህን ከብትህን ሰብስብ ብሎሃል ብለህ ንገረው ብሎ ሰደደው። መልእክተኛው ሳይደርስ ወእንዘይት መያየጡ ለፌ ወለፌ ወጸልመ ሰማይ በደመና ይላል። ወዲያው ድምንምን ጭልምልም ብሎ ዘንሟል። አክዓብም በፈረስ በሰረገላ ሁኖ ከቤቱ ገብቷል። ኤልያስም በፈቃደ እግዚአብሔር ገብቶ ድኗል። እነሱም ዕለቱን በተአምራት ጠግበው አድረዋል። አንድም በተስፋ በዓመት ይዘሩ ነበርና የመጀመሪያው ዓመት መከር፣ የሁለተኛው ዓመት ጎምር፣ የሦስተኛው ዓመት ዝርዝር የመንፈቁ ቡቃያ ሁኖ ተገይቷል። ያች በአራተኛው ዓመት ምግበ ሥጋ ይዛ እንደተገኘች እመቤታችንም በአራተኛው ክፍለ ዘመን ምግበ ነፍስ ጌታን ጸንሳ ተገኝታለችና ደመና ኤልያስ አንቺ ነሽ አለ ምሳሌሽ ናት ሲል። አንድም ወይ ወርድ እግዚእነ ውስተ ምድረ ግብፅ ታጽኢኖ ዲበ ደመና ቀሊል እንዲል መፍጠኒት ደመና ኢሳይያስ አንቺ ነሽ። አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናም አይዘንምም። በ500 ዘመን ስንኳ ቢያካፋ ለሐድሶተ ንስር ያህል ነው። በሙሴ ጊዜ ስንኳ 1 ጊዜ ቢያካፋ በረድና እሳት አንድ ሆኖ ተጣምሮ ዘንሟል። የእንጦጦ መምህር አይናገር ቢናገር በዓመት ያውም እርየት እንዲሉ በረዱ እሳቱን ሳያጠፋው እሳቱ በረዱን ሳያቀልጠው ዘይሁ ሕይወተ እያማሰነ ወዘያማስን ይገብረ ሙስና እንዲል ያች ሁለቱን መስተጻርራን ይዛ እንደተገኘች እመቤታችንም ሁለቱን መስተጻርራን እናትነት ከድንግልና ይዛ ተገኝታለችና ደመና ግብፅ አንቺ ነሽ አለ ምሳሌሽ ናት ሲል። ትዕምር ተዋህዱ ረሰየኪ አብ
ደመና ኖህ ላለው በቀስትነት ሳለሽ የልጁ ምልክት አደረገሽ አለ። አሁን ሰው ወደ ጠላቱ ሲሄድ ጅማቱን ወደ እሱ ደጋኑን ወደ ጠላቱ ያደርጋል፣ ቀስት ለማስረር እንዲመቸው። ወደ ወዳጁ ሲሄድ ደጋኑን ወደ እሱ ጅማቱን ወደ ወዳጁ ያደርጋል፣ ለመገናኘት እንዲመቸው። እንደዚህም ሁሉ አብም ከኛ የነሳውን ሥጋ በዕሪናው አኑሮ ከእንግዲህ ወዲህ የልጄን ዘመዶች በንፍር ውሃ አላጠፋቸውም ሲል ደጋኑን ወደ እሱ ጅማቱን ወደ እኛ አድርጎ ይታይልናልና። አንድም ትዕምርተ ዋህድናሁ ይላል። የብቸኝነቱ ምልክት አደረገሽ። 5500 ዘመን ሲፈጸም ከመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና። ልደት ቀዳማዊ ታአውቀ በዳህራዊ ልደት እንዲል። አንድም የልጁ አምሳል አደረገሽ። እሷ ድንግል ወእም እንደሆነች እሱም አምላክ ወሰብእ ነውና እሷ እናትነቷ ድንግልናዋን እንዳለወጠባት እንዳላስቀረባት እሱም ሰው መሆኑ አምላክነቱን አልለወጠበትም አላስቀረበትምና። መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስቱ ግብራት ቢከለክልሽ ውእቱሰ ንጹሕ እምነሰለስቱ ግብራት ዘውእቶሙ ዘርእ ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል። አንድም መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ኃይለ ልዑል ወልድ ሥጋሽን ቢዋሃድ። አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም አማነ ሲል ነው። እመቤታችን በእውነት ለዘላለሙ ወልድ ወልድ በመባል ጸንቶ የሚኖር የአብ አካላዊ ቃልን ወለድሽልን። መጻ ዋዳነነ ኃጢአት ዘመጻ ሲል ነው። ከወዲህ ዓለም ወደዚህ ዓለም መጥቶ ከኃጢአት ያዳነን ከኃጢአትስ አላዳነንም ብሎ በኃጢአታችን ከመጣብን ፍዳ ያዳነን። አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ፊትህ የበራ በጎ ወሬን የምታወራ በዓለ ምስራች ገብርኤል ላንተም የተሰጠህ ክብር ፍጹም ነው፣ ገናና ነው። የበጎ መልእክተኛ የክፉ መልእክተኛ በፊቱ ይታወቃልና። አሰሩ ለልብ ብሩህ ብሩህ ገጽ እምከመ ይትየክዝ ልብ ይድየምን ገጽ እንዲል። ሰበከ ለነ ልደተ እግዚእ ዘመጻ ሀቤነ ወደኛ የመጣ የጌታን ልደት ለእኛ ነገርኸን። ወአብሰርካ ለማርያም ድንግል ሰበከ ያለውን ወአብሰርካ ለነ ያለውን ለማርያም ብሎ አመጣው። የእኛ ባህርይና የእመቤታችን ባህርይ አንድ ከሆነ ብሎ። አንድም ሰበከ ለነ ወደኛ የመጣ የጌታን ልደት ለእኛ ለንወልወት ነገርኸን። ኢትፍርሁ ንወልወት ወናሁ እዜንወክሙ ፍስሐ ዘይከውን ለክሙ ወለኩሉ ዓለም ብለህ ወአብሰርካ። ከዚህም አስቀድሞ ጽንሱን ለእመቤታችን ነገርሃት። ናሁ ትጸንሲ ወትወልዲ ብለህ ዘእንበለ ርስሓት ወትቤላ ተፈስሒ ፍስሕት
ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ነውር ነቀፋ ሳያገኝሽ አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ቢሆን በትንቢተ ነቢያት በተልእኮ መላእክት ፍስሕት የምትሆኝ ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ ብለህ ሰአሊ ለነ ቅድስት ማየ ዝናም ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ረከብኪ ጸጋ ጸጋን አገኘሽ መንፈስ ቅዱስ ሀደረ ላዕሌኪ ጸጋ ያለውን መንፈስ ቅዱስ ብሎ ገለጠው። መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስቱ ግብራት ቢከለክልሽ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘርእ ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል። አንድም መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ወልድ ሥጋሽን ቢዋሃድ፣ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ለነ ቅዱሰ አማነ ሲል ነው። እመቤታችን በእውነት ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱን ቅዱስ ወለድሽልን። መድህኑ ለኩሉ ዓለም መድህንዎ ቢል በቀና ነበር። ልማደ መጽሐፍ ነው። የዓለሙ ሁሉ መድኃኒት የሚሆን መጻ ወአድኀነነ ዘመጻ ሲል ነው። ከወዲህ ዓለም ወደዚህ ዓለም መጥቶ ሰው ሆኖ ያዳነን። ሰአሊ ለነ ቅድስት ከወዲህ ዓለም ወደዚህ ዓለም መጥቶ ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ግብረ ድንግል ይሴብህ ልሳንነ አንደበታችን የድንግልን ሥራ ያመሰግናል አለ። ቀድሞ ከነበሩት ጋር እንደነበር ሁኖ አንድም ዛሬ እንዳለ ሁኖ ዮም ንወድሳ ለማርያም ወላዲተ አምላክ ዮምኒ ነው። ዛሬም አምላክን የወለደች እመቤታችንን እናመስግናት። ዛሬ ካሉት ጋራ እንዳለ ሁኖ አንድም ዛሬ እንዳለ ሁኖ የድንግል ሥራ ምንድነው ትለኝ እንደሆን እንጀራ መጋገር፣ ወጥ መስራት፣ ጠላ መጥመቅ አይደለም፣ ሌላ ነው። በሕቱም ድንግልና ጸንሶ በሕቱም ድንግልና መውለድ ነው እንጂ። በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ በዳዊት ባህሪ ከእርሷ ስለተወለደ ዳዊትን እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለው እንደተፈጸመለት ለማጠየቅ አልፎ አልፎ እንደ አርስት ያነሳዋል። ንዑ ኩልክሙ አሕዛብ ናስተብጽአ ለማርያም አሕዛብ ኑ እመቤታችንን ብፅዕት ብፅዕት እያልን እናመስግናት። አሕዛብ ያላቸው እስራኤል ናቸው፣ ግብረ አሕዛብ ይሰራሉና። አንድም
ሕዝብ ያለውን ሲያበዛ አንድም በጸያፍ የገባ ነው፣ አንድም በቁሙ አሕዛብ ናቸው። ትንቢት የተነገረ ሱባኤ የተቆጠረ ለእስራኤል ነበር። ትንቢት የተነገረላቸው ሱባኤ የተቆጠረላቸው ተስፋ ያላቸው እስራኤልስ አናመሰግንም አሉ። አሕዛብ ኑ እመቤታችንን ብፅዕት ብፅዕት እያልን እናመስግናት። እንደ ቀድሞው ከፋርስ ከባቢሎን ከጽር ከሜዶን በእግረ ሥጋ ኑ ማለት አይደለም፣ በእግረ ሕሊና ሲል ነው። አሕዛብ ነስኡ ጽጌረዳ ወስወኩሰ ተርፈ በሃበ አይሁድ እንታክቲ አጥረየት ሰደፈ ወእንታክቲ አጥረየት ባህርየ ምኵራብ አነመት ጸምረ ወቤተ ክርስቲያን ተአጽፈቶ እስመ መጽሐፍ ለምኵራብ ወተአውቆ ለቤተ ክርስቲያን እንዲል እስመ ኮነት እመ ድንግለ ድንግልና ያላት እናትን ሁናለችና ወጽሙረ ድንግልናንም ደርባለችና። አንድም እስመ ኮነት እመ እናትን ሁናለችና ወጽሙረ ድንግለ ድንግልናንም ደርባ ተገይታለችና። ተፈስሒ ኦ ድንግል ንጽሕት እንተ አልባቲ ርክስ እንተ አልብኪ ሲል ነው። ነውር ነቀፋ የሌለብሽ ንጽሕት ድንግል እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ዘመጻ ቃለ አብ ወተሰብአ እምኔሃ እምኔኪ ሲል ነው። የአብ አካላዊ ቃል ከወዲህ ዓለም ወደዚህ ዓለም መጥቶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባ ርስሃት ዘአልብኪ ሲል ነው። ነውር ነቀፋ የሌለብሽ ፍጽምት ንጽሕት የሽቱ ሙዳይ እመቤታችን ተፈስሒ ደስ ይበልሽ። እመቤታችን ተፈስሒ ደስ ይበልሽ። ይህችን የሽቱ ሙዳይ አስቀድመው ካማረ አክርማ ይቀጯታል፣ ይሰበስቧታል፣ ቀለም ያገቧታል። ቤት ሰርተው ማህደር አበጅተው ጢስ ከማይተንበት ትቢያ ከማይበንበት ሰቅለው ተንከባክበው ያኖሯታል። መጀመሪያ ካማረ አክርማ እንዲቀጯት እንዲሰበስቧት እመቤታችንንም ሥላሴ ከደጋጉ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ አስገኝተዋታል። ቀለም እንዲያገቧት እየቀደም ጸጋ ክብር ይጨመርላታልና። ቤት ሰርተው ማህደር አበጅተው ጢስ ከማይተንበት ትቢያ ከማይበንበት ሰቅለው ተንከባክበው እንዲያኖሯት እመቤታችንንም መንፈስ ቅዱስ አቀባ እምከርሰ እማ ይላታልና። አንድም ይህች የሽቱ ሙዳይ ሽቱ በውስጥ ሳለ በአፋ ትሸታለች። እመቤታችንም ጌታን ጸንሳ ሳለ ትዕምርት ተአምራት ታደርግ ነበር። አንድም ይህች የሽቱ ሙዳይ ሽቱ በውስጥ ሳለ ከወጣም በኋላ መዓዛው አይለያትም። እመቤታችንም ጌታን ከወለደች በኋላ መዓዛ መለኮቱ ድንግልናዋ አልተለያትምና። አንድም በዚህች የሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጠው ያኖራሉ። ከቤተ ይሁዳ የተወለደ መንግሥት የሚገባው መጥቶ ቀኝ አካሉን ተቀብቶ ንጉሠ ነገሥት፣ ከቤተ ሌዊ የተወለደ ክህነት የሚገባው መጥቶ ቀኝ አካሉን ተቀብቶ ሊቀ ካህናት ይባል ነበር።
ጌታም ከእመቤታችን አራቱን ባህርያተ ሥጋ አምስተኛ ባህርየ ነፍስን ነስቶ መንግሥትን ክህነትን እንዳሳለፈባቸው ያጠይቃል። ተፈስሒ ኦ ገነት ነባቢት ማህደሩ ለክርስቶስ የክርስቶስ ማደሪያው ገነት ነባቢት እመቤታችን ተፈስሒ ደስ ይበልሽ። ገነት ነባቢት አለ ከገነት ሲለይ በገነት አዳምና ጌታ ተነጋግረውባታል እንጂ እሷ አልተናገረችም። እመቤታችን ግን ዘወትር እየተካሰሰች ለጻድቃን እሴት ለኃጥአን ስርየት ታሰጣለችና ማህደሩ ለክርስቶስም አለ ገነት ማህደረ አዳም ናት እንጂ ማህደረ ክርስቶስ አይደለችም። እመቤታችን ግን ማህደረ ክርስቶስ ናትና ዘኮነ ዳግማይ አዳም በእንተ አዳም ዳግማየ አዳመ በእንተ አዳም ዘውእቱ አዳም ይላል። ስለ ቀደመ ሰው ስለ አዳም ዳግማይ አዳም የተባለ አለ ሰው የሆነ። ተፈስሒ ኦ ጸዋሪቱ ለዋህድ ለዘኢተፈልጠ እምህጽነ አቡሁ ካባቱ እሪና ያልተለየ ተቀዳሚ ተከታይ የሌለው ወልድ ዋህድ እሱን የወለድሽው እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ተፈስሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሃት በፍጹም ጌጥ ያጌጠች ንጹሕ የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ። ይህችን የሰርግ ቤት አስቀድመው ይጠርጓታል፣ ይጎዘጉዟታል፣ ደርበው ደራርበው ያነጥፏታል፣ ሱሳን ወርድ ይስሉባታል፣ በሐር ይቆነጥጧታል። አስቀድመው እንዲጠርጓት እንዲጎዘጉዟት ደርበው ደራርበው እንዲያነጥፏት እመቤታችንም እየቀደም ጸጋ ክብር ይጨመርላታልና ሱሳን ወርድ እንዲስሉባት በሐር እንዲቆነጥጧት እመቤታችንንም መንፈስ ቅዱስ አቀባ እምከርሰማ ይላታልና መጻ ወተሰብአ እምኔኪ ስርግው በኩሉ ስነ ስብሃት መጻ ወተሰብአ እምኔኪ ብሎ ይገጥሟል። በባህሪ ክብሩ ከብሮ የሚኖር እሱ ከወዲህ ዓለም ወደዚህ ዓለም መጥቶ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ተፈስሒ ደስ ይበልሽ። ተፈስሒ ኦ እጸጳጦስ እንተ ኢያወአያ እሳተ መለኮት እንተ ኢያወአየኪ ሲል ነው። ባህር የመለኮቱ ያለወጠሽ እጸጳጦስ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። እጸጳጦስን በሀገራቸው ሊቁ ባወቀ ተናግሮታል። በሀገራችን ግን ጅበራ እንጆሪ ደድሆ ነው። ተፈስሒ ኦ አመት ወእም ድንግል ወሰማይ ድንግል ወእም አመት ወሰማይ ብሎ ይገጥሟል። እናትነት ከድንግልና እመቤትነት ከግርድና ያለሽ እመቤታችን ተፈስሒ ደስ ይበልሽ። አንድም ተፈስሒ ኦ ድንግል አመት ወእም ብሎ ይገጥሟል። እናትነት ከግርድና ያለሽ ድንግል ተፈስሒ ደስ ይበልሽ። ወሰማይ ማህደርም ተባልሽ ሰማያውየ እንተ ጾረት በሥጋ ዘይጽያን ዲበ ኪሩቤል እንተ ጾርኪዮ ሲል ነው። በኪሩቤል በሱራፌል አድሮ ሲሰለስ ሲቀደስ የሚኖር ሰማያዊ እሱን
በሥጋ የወሰንሽው ወበእንተዝ ንትፈሳህ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወበሐሴት። ስለዚህ ከመላእክት ጋራ እንደ መላእክት በፍጹም ምስጋና ደስ ብሎን እናመሰግናለን። ወንበል ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው እያልን ወሰላም በምድር በምድርም እርቅ ተወጠነ። ስምረቱ ለሰብ የሰው ቢዛኑ መንፈስ ቅዱስ ሊሰጠው እስመኪያኪ ሰምረ ዘሎቱ ክብር ወስብሃት የክብር ክብር ያለው እሱ አንቺን ለእናትነት መርጧልና። ሰአሊ ለነ ቅድስት የክብር ክብር ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እምክብረ ኩሎሙ ሲል ነው። ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል። እስመ ድልወ ኮነት ለተወክፎ ቃለ አብ የአብ አካላዊ ቃልን በሕቱም ድንግልና ጸንሶ በሕቱም ድንግልና ለመውለድ የበቃች ሁና ተገኝታለችና። ዘይፈርህዎ መላእክት መላእክት የሚፈሩትን ወየአኩትዎ ትጉሃን በሰማያት ትጉሃን በሰማያት የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ድንግል ማርያም በማህፀኗ ወሰነችው። ይእቲ ተአቢ እምኪሩቤል እንዲህም ከሆነ ከኪሩቤል ትበልጣለች። ወትፈደፍድ እምሱራፌል ከሱራፌልም ትበልጣለች። አብየና ፈድፈደ ይወራረሳሉ። አልቦ ዘይፈደፍደከ ዘእንበለ መንበረ መንግሥትየ እንዲል ዘየአብየከ ሲል ወነገርዎ እበየ ፍሬሃ እንዲል ብዝሃ ፍሬሃ ሲል እስመ ኮነት ታቦተ ለአሃዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ ለአንዱ ቅዱስ ማደሪያን ሆናለችና። ሥላሴን በሴት አንቀጽ ተናገራቸው። ሴት በባህርይዋ ልጅ እንድታስገኝ ሥላሴም ወላድያነ ዓለም ናቸውና። ቅድስት አለ ንጹሕ ጽኑዕ ክቡር ልዩ ሲል ነው። ንጹሕ አለ ሰውን ንጹሕ ቢሉት ጽድቅም ኃጢአትም ይስማማዋል። እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀቡት ሁሉ እንዲስማማው ሰውም አንድ ጊዜ ወደ ጽድቅ አንድ ጊዜ ወደ ኃጢአት ሲል ይኖራልና። ወኢለሃ ኮከ ዘእንበለ ጽነት ወኢ ተወካፊ እከያት ከመ ኢይኩን ሰናያቲከ ዘእንበለ ፍዳ ወኢርእየ ከመ ትኩን ዘትትሊዓል እምኔሁ እምቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ይትወከፋ ጠባይአት ዘይትገበር ቦን እንዲል። ለሥላሴ ባህርይ ግን ጽድቅ እንጂ ኃጢአት አይስማማውምና። ለእሳት ባህርይ ውእየት እንጂ ቁረት፣ ለውሃ ባህርይ ቁረት እንጂ ውእየት እንዳይስማማው። እስመ ንጹሐት ጠባይአቲሁ ለእግዚአብሔር እምነውር እንዲል ዘእንበለ ነውርም ይላል። ጽኑ አለ ሰውን ጽኑ ቢሉት ድካም ይስማማዋል፣ በሕማም በሞት ይለወጣል። ንህነሰ ንማስን ወኢንሄሉ እስመ ቅርውብ ሙስናሃ በዲበ አንቀጽ
እማንቱሰ ይታጎላ እንዲል ለሥላሴ ባህሪ ግን ድካም አይስማማውም፣ በሕማም በሞት አይለወጥምና። እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ወኢይተነትን እምዛሃሎ ውስቴቱ እስመ አነ አምላክ ዘኢይትዌለጥ አንተሰ አንተ ክመ ወአመቲከኒ ዘኢይሃልቅ እንዲል ክቡርም አለ ሰውን ክቡር ቢሉት ከአፍአ ባገኘው ገንዘብ ነው እንጂ የባህርዩ አይደለም። ምንት ብከ ዘኢነሳይከ እምካልእከ ወምንት ብከ ዘኢኮነ ውሁበ ለከ እንዲል እሱ ግን የባህርዩ ነውና። ንጉሥ ዘኢይሰይምዎ እግዚእ ዘኢይግዕዝዎ ባዕል ዘኢይልየቅህዎ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ እንዲል ልዩ አለ አብርሃም ይስሐቅ ያዕቆብ የአካል የስም የግብር ሦስትነት ቢኖራቸው የባህርይ የህልውና አንድነት የላቸውም። ሥላሴ ግን በስም በአካል በግብር ሦስት በባህርይ በህልውና አንድ ናቸውና። ጳውሎስ ጢሞቴዎስ ስልዋኖስ የአካል የስም የግብር ሦስትነት ቢኖራቸው የባህርይ የህልውና አንድነት የላቸውም። ሥላሴ ግን በስም በአካል በግብር ሦስት በባህርይ በህልውና አንድ ናቸውና። ለፀሐይ ለቀላይ ለእሳት የአካል ሦስትነት ቢኖራቸው የባህርይ የህልውና አንድነት የላቸውም። ሥላሴ ግን በስም በአካል በግብር ሦስት በባህርይ በህልውና አንድ ናቸውና። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው ያች ኢየሩሳሌም ምድራዊት ይህች እመቤታችን። አንድም ይህች እመቤታችን ያች ኢየሩሳሌም ምድራዊት ወማህደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያ የምትሆን። አንድም ዛቲ ይእቲ የነቢያት ሀገረ ትንቢታቸው ያች ኢየሩሳሌም ሰማያዊት ይህች እመቤታችን። አንድም ይህች እመቤታችን ያች ኢየሩሳሌም ሰማያዊት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላምም የተባለች እመቤታችን ናት። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም እንዲል ወማህደረ ፍስሐሆሙ ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት የማደሪያቸው ማደሪያ የምትሆን ሕዝብ ዘይነብር ውስተ ጽልመት ወጸላሎተ ሞት ለየቀረው ነው። ለሕዝብ ሲል ነው። በጨለማ በሞት ጥላ ለሚኖሩ ሰዎች ብርሃን አብይ ሰረቀ ላዕሌሆሙ ደገኛ ብርሃን ወጣላቸው። በድንቁርና በቀቢጸ ተስፋ ለሚኖሩ ሰዎች ዕውቀት ተሰጣቸው። አንድም አንድ ገጽ በማለት ሞትን በመምሰል ሞት ባመጣው ምስል ለሚኖሩ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። አንድም በሞተ ሥጋ በሞተ ነፍስ ለሚኖሩ ሰዎች ልጅነት ተሰጣቸው። በኃጢአት በክህደት ለሚኖሩ ሰዎች ሃይማኖት ተሰጣቸው። ኃጢአትን ጽልመት ክህደትን ጽላሎተ ሞት በማለት ተናገረው። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማው እንዲጸና
በኃጢአትም ላይ ክህደት ሲጨመር ፍዳው ይጸናልና። እግዚአብሔር ዘየዐርፍ በቅዱሳኒሁ በኪሩቤል በሱራፌል አድሮ ሲሰለስ ሲቀደስ የሚኖር እግዚአብሔር ተሰብአ እምድንግል ለመድኃኒተ ዚአነ እኛን ለማዳን ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗልና። ንዑ ርእዩ ኑ ይህን ድንቅ ምስጢር እዩ። ወዘምሮ ዘምሩ ማመስገንንም አመስግኑ። በእንተ ምስጢር ዘተከስተ ለነ ስለተገለጸልን ምስጢር። እስመ ዘኢይሰባእ ተሰብአ ከዚህ ቀድሞ ሰው ሁኖ የማያውቅ እንግዲህም ወዲህ ሰው የማይሆን እሱ ሰው ሆኗልና። እንግዲህ ወዲህ ሰው ይሆናል ይላልና ካይላ ፈላሻ። ቃል ተደመረ ቃል ከስጋ ጋር ቢዋሃድ ወዘአልቦ ጥንት ኮነ ቅድመ ጥንት የሌለው መለኮት ከስጋ ጋር ቢዋሃድ 5500 ዘመን ተገኘ ልጅ ከአባቱ ፊት እንዲገኝ። ወዘአልቦ መዋዕል ኮነ ሎቱ መዋዕል ቅድምና የሌለው ስጋ ከቃል ጋር ቢዋሃድ ቀዳማዊ አምላክ ተባለ። አንድም ወዘአልቦ ጥንት ቅድምና የሌለው ስጋ ከቃል ጋር ቢዋሃድ ቀዳማዊ አምላክ ተባለ። ወለዘአልቦ መዋዕል ኮነ ሎቱ መዋዕል ዘመን ተቆጥሮለት የማያውቅ ቃል ከስጋ ጋር ቢዋሃድ ዘመን ተቆጠረለት። ወየአክል 30 ክረምቱ ለእግዚእ ኢየሱስ ወአመኮኖ 12 ተብሎ። አንድም ወዘአልቦ ጥንት የሌለው መለኮት ከስጋ ጋር ቢዋሃድ በኩር ተባለ። ወለዘአልቦ መዋዕል ኮነ ሎቱ መዋዕል ክብር የሌለው ስጋ ከቃል ጋር ቢዋሃድ ክቡር አምላክ ተባለ። ወይመጽእ መዋዕለ ሳህል እምቅድመ ገጹ ለእግዚአብሔር እንዲል ዘኢይትዐወቅ ተከስተ በተገዥነት ታይቶ የማያውቅ መለኮት ከስጋ ጋር ቢዋሃድ በኩር ተባለ። ወዘኢይትረአይ ተርእየ በገዥነት ታይቶ የማያውቅ ስጋ ከቃል ጋር ቢዋሃድ ክቡር ተባለ። ወልደ እግዚአብሔር ሕያው ጥዩቀ ኮነ ሰብአ የአብ አካላዊ ቃል በጎላ በተረዳ ነገር ሰው ሆኗልና። ኢየሱስ ክርስቶስ ዘትማልም ቅድመ ዓለም የነበረ ወዮም ዛሬም በማእከለ ዘመን ያለ ወክመ ውእቱ እስከ ለዓለም መቼም መች የሚኖር ኢየሱስ ክርስቶስ አሃዱ ህላዌ ከባህርይ አባቱ ከአብ ከባህርይ ሕይወቱ ከመንፈስ ቅዱስ ጋራ በባህርይ በህልውና አንድ ነው። ሎቱ ንስግድ ወንሰብህ እንሰግድለት እናመሰግነው ዘንድ። ሰአሊ ለነ ቅድስት ከባህርይ አባቱ ከአብ ከባህርይ ሕይወቱ ከመንፈስ ቅዱስ ጋራ በባህርይ በህልውና አንድ ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ሕዝቅኤል ነቢይ ኮነ ስምዐ በእንቲአሃ ነቢዩ ሕዝቅኤል ስለ እሷ የእሷን ነገር መሰከረ አለ ተናገረ።
ወይቤ ርኢኩ ኆኅተ በምስራቅ ህቱም በአቢይ መንክር ማኅተም ህቱም ቢል እንዘን ጭኖ በደገኛ መቆለፊያ ተቆልፋ ህቱመ ቢል በደገኛ መቆለፊያ የተቆለፈችን ሁና በምስራቅ በኩል አንዲት አዳራሽ አየሁ ብሎ የቀደሙ ሰዎች ከምስራቅ ወደ ምዕራብ ይገባሉ ርደተ ገሃነም አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን ርደተ ገሃነም የለብንም ካሳ ተፈጽሞልናል ስንል፣ ነቢዩ ሕዝቅኤል እንዳለመደ ከምስራቅ ወደ ምዕራብ ወደ ደብተራ ኦሪት ሲገባ ወልደ እጓለ እመሕያው ተመየጥ መንገለ ከዋላከ አለው። ወምየጠኒ መንገለ አዝየብ ይላል። አዝየብነቱ ለደብተራ ኦሪት ነው። መለስ ቢል በምስራቅ በኩል አንዲት አዳራሽ በደገኛ መቆለፊያ ተቆልፋ ቀይ ጎልማሳ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አይቷል። ይህ ምሳሌ ነው። አዳራሽ የእመቤታችን፣ ቁልፍ የማኅተመ ድንግልናዋ፣ ቀይ ጎልማሳ የጌታ፣ ያ እንደተቆለፈች ገብቶ እንደተቆለፈች ሲወጣ ማየቱ ጌታም በህቱም ድንግልና ተጸንሶ በህቱም ድንግልና ለመወለዱ ምሳሌ። አልቦ ዘቦአ ዘእንበለ እግዚአ ኃያላን ከኪሩቤል ከሱራፌል ጌታ በቀር እንደተቆለፈች ገብቶ እንደተቆለፈች የወጣ የለም። ቦአ ውስቴታ ወወፃ እግዚአ ኃያላን ብቻ እንደተቆለፈች ገብቶ እንደተቆለፈች ወጣ እንጂ ኃይል ሥጋዊ፣ ኃይል መንፈሳዊ፣ ኃይል መልአካዊ አለ። ኃይል ሥጋዊ የነ ጌዴዎን የነ ዮፍታሔ የነ ሶምሶን የነ ባርቅ ነው። ኃይል መንፈሳዊ የነ አብርሃም ነው። ወኢቤ ዝኩ ኃያል አብርሃም ኢሞአኒ ሰይፈ ጸላኢ እንዲል ኃይል መልአካዊ ወነስአ አሃዱ መልአክ ኃያል እብነ ወወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን ሀገር አባይ ያለው ነው። ሰአሊ ለነ ቅድስት እግዚአ ኃያላን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ኆኅትሰ ድንግል ይእቲ እንተወለደት ለነ መድኅነ በኆኅትም የተመሰለች ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችልን ድንግል ናት። እያለችስ በኆኅት አይመስላትም ብሎ ኆኅትም ያልኋት ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች ድንግል ማርያም ናት። ወኮኩሰ ክርስቶስ ውእቱ እንዲል እምድኅረ ወለደት ኪያሁ ነበረት በድንግልና ከመትካት እሱን ከወለደች በኋላ እንደ ቀድሞው ማኅተመ ድንግልናዋ ሳይለወጥ ኑራለችና። ቡሩክ ውእቱ ፍሬ ከርስኪ ኦ ወላዲተ እግዚእ ጌታን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያጠፋ የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የሚሰጥ የባሕርይ አምላክ ነው። ዘመጻ ወአድኀነነ እምደ ጸላኢ ዘአልቦ ምሕረት ሥላሴን ይቅር በሉኝ ከማይል
ሥላሴ ይቅር ከማይሉት ኃጢአትን ሸልጎ ከማይሰራ ለሰው ከማያዝን ከማይራራ ከጠላታችን ከዲያብሎስ እጅ ስልጣን ከወዲያ ዓለም ወደዚህ ዓለም መጥቶ ያዳነን። አንቲ ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና አንድም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ነሽ። ወቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። ረከብኪ ሞገሰ በሀበ ንጉሠ ስብሐት እስመ ረከብኪ ነው። በክብር ባለቤት በእሱ ዘንድ ባለሟልነትን አግኝተሻልና። አምላክ ዘበአማን በእውነት የባሕርይ አምላክ ዘበአማን አለ ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። ለኪ ይደሉ እባይ ወክብር እምኩሎሙ እለ ይነብሩ ዲበ ምድር በዚህ ዓለም ከሚኖሩ ሰዎች ሁሉ ይልቅ ለአንቺ ክብር ምስጋና ይገባል። አንድም ይብሉ ያለበት ነው። በዚህ ዓለም ከሚኖሩ ሰዎች ሁሉ ይልቅ ላንቺ ክብር ምስጋና ይገባል ይላሉ። ቃለ አብ መጻ ወተሰባ እምኔኪ የአብ አካላዊ ቃል ከወዲህ ዓለም ወደዚህ ዓለም መጥቶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና። ወአንሶ ሰወ ምስለ ሰብ ከሰው ጋራ ሰው ሰውኛውን እንደ ሰው ኖረ አለ ሰው ሆነ። እስመ መሐሪ ውእቱ ወመፍቀሬ ሰብ ሰው ወዳጅ ሰው የሚወደው ይቅር ባይ ነው። አድኃነ ነፍሳቲነ በምጽአቱ ቅዱስ በልዩ አመጣጡ ነፍሳችንን ሰውነታችንን ከዲያብሎስ ቁራኝነት አዳነ። በልዩ አመጣጡ አለ የቀደመው በረድኤት ነበር፣ የዛሬው ግን በኩነት ነውና። አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚእ ይመጽእ ወያድኅነነ እንዲል። አንድም በጽኑ ቀጠሮው መጥቶ አድኖናልና አለ። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወእድህክ ውስተ መርህብከ ወእትቤዘወከ በሞትየ ወበመስቀልየ ካለው ከዘመኑ አንድ ዘመን ከወሩ አንድ ወር ከዕለቱ አንድ ዕለት ከሰዓቱ አንድ ሰዓት ሳያጓድል መጥቶ አድኖናልና። ሰአሊ ለነ ቅድስት በጽኑ ቀጠሮው መጥቶ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከነቢብ ከገቢር ነው፣ ከሐልዮ አይነጹም። እርሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወኢረኩሰት ወኢበምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ ማርያምሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ እንዲል። ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አይቀርላቸውም። እርሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሌሎችን ሴቶች ብናከብራቸው ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ነገስታት መኳንንትን፣ ጳጳሳት ሊቃነ ጳጳሳትን
ወለዱ ብለን ነው። እርሷን ግን ወላዲተ አምላክ ብለን ነውና። ልዩም አለ እናትነት ከድንግልና አስተባብራ ይዛ የምትገኝ ከእርሷ በቀር ሌላ ሴት አትገኝምና። አይኑ አ ነው ያሉ እንደሆን አይምሮውን ለብወውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አ ነው ያሉ እንደሆን ለምኝልን ማለት ነው። ልመናስ ከበቁ በኋላ ስንኳን በእርሷ በሌሎችም ቅዱሳን የለባቸውም ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምረን ስለሆነ ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ እንዲል ከዚህ ሲደርስ በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ ከመካነ ተግባሩ ይቀራል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን። በእውነት ያለ ሐሰት